አደገኛ የጦር ሰፈር ቤንሻንጉል ላይ የተገነባው ሳተላይቱ ያወጣው ጉድ። የኢትዮጵያ መንግስት ለሱዳኑ ፈጥኖ ደራሽ ኃይል ወይም አርኤስኤፍ በቤንሻንጉል ጉሙዝ ክልል መንጌ ወረዳ ውስጥ ሚስጥራዊ የጦር ስልጠና ካምፕ እንዲገነባ ፈቅዷል። ግንባታው በ2017 ዓ.ም ማለትም በፈረንጆቹ በ2025 አጋማሽ ላይ የተጀመረ ሲሆን ከጥቅምት ወር ጀምሮ ማሰልጣኞችና ወታደሮች ገብተውበት ሙሉ በሙሉ ስራ መጀመሩን ቢያደርጎም ሮይተርስ ይወነጅላል። Thousands of fighters at the site in Ethiopia's Benishangul Gumuz region. ኢትዮጵያ ሚስጥራዊ የጦር ስልጠና ካምፕ መገንባቷን በሳተላይት ምስሎችና በስለላ ምንጮች አረጋግጫለሁ በሚል ሲሆን ከዚህም ባሻገር ኢትዮጵያ ከሱዳን መንግስት ጋር ያላትን የድንበርና የአባይ ውሃ ውዝግብ መነሻ በማድረግ ተቀናቃኙን ኃይል ትደግፋለች የሚል መላምት በመያዙና የኢትዮጵያ ተቀናቃኝ የሆኑት እንደ ግብጽ ያሉ ሀገራት በሚያቀብሉት ሚዛናዊነት የጎደለው መረጃ ላይ በመመስረቱ እንደሆነም እየተነገረ ይገኛል። በለንደኑ ኪንግስ ኮሌጅ የደህንነት ጥናት መምህር የሆኑት ዶክተር አንድሬስ ክሬ በመካከለኛው ምስራቅና በአፍሪካ ቀንድ ጂኦፖለቲካዊ እንቅስቃሴዎች ላይ በሚያቀርቧቸው ምሁራዊ ትንታኔዎች በግንባር ቀደምትነት የሚጠቀሱ ባለሙያ ናቸው። በተለይም በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል ስላለው የኃይል ሚዛን ፍጥጫ፣ ስለ የመን ቀውስ፣ ስለ ሶማሌላንድ የዲፕሎማሲ እውቅና ጥያቄ እንዲሁም ስለ ሱዳን የእርስ በርስ ጦርነት ከቅርብ ጊዜያት ወዲህ ለሚድል ኢስት የሰጧቸው ማብራሪያዎች ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና የተጋረጠበት ውስብስብ የጂኦፖለቲካ አደጋም ብሎም ተግዳሮቶችን በጥልቀት የሚፈትሹና ቁልፍ መረጃዎችን የሚጠቁሙ ናቸው። ዶክተር ግሬግ በአንድ ወቅት በሰጡት ቃለ ምልልስ እንደገለጹት ምንም እንኳን የሚፈጸሙ ጥቃቶች በዓለም አቀፍ ሕግ ተጠያቂ የሚያደርጉ ቢሆንም ስለ ሱዳን መደበኛ ጦር ወይም ከጀርባው ስላሉ ኃይሎች ዝም ተብሎ ስለ ፈጥኖ ደራሽ ኃይል ወይም ስለ አርኤስኤፍ ብቻ ተደጋግሞና ተጋኖ የሚወራበት ምክንያት የራሱ ሚስጥር አለው። ይኸውም ሳውዲ አረቢያ የፈጥኖ ደራሽ ኃይሉ ዋነኛ ደጋፊ ናት ብላ በምትጠረጥራት በተባበሩት አረብ ኤሚሬትስ ላይ የከፈተችው መጠነ ሰፊ የፕሮፓጋንዳ ዘመቻ ውጤት መሆኑን ምሁሩ ያስረዳሉ። በሱዳን ምድር የሚነደው እሳት የሁለቱ ጄኔራሎች ፍክክር ብቻ ሳይሆን ኢትዮጵያን በጠላትነት የፈረጁ ኃይሎች የሚረባረቡበት አደገኛ የጂኦፖለቲካ ወጥመድ ነው ማለት ይቻላል። ዓለም አቀፍ መገናኛ ብዙሃን በኢትዮጵያ ላይ የከፈቱት ውንጀላ እውነታው ምንድነው? ከሱዳን ጦርነት በስተጀርባስ የተደቀነብን የብሔራዊ ደህንነት ስጋትና ስውር ሴራዎች ምንድናቸው? በሌላ በኩል በቅርቡ በተባበሩት መንግስታት ድርጅት ተመድ መድረክ የቀረበው የሱዳንን ጦርነት ሪፖርት መነሻ በማድረግ በአፍሪካ ደህንነትና ጂኦፖለቲካ ጉዳዮች ላይ የሚሰሩት ገለልተኛው ተመራማሪ ካሜሮን ሃንሰን የጦርነቱ መልክና አሳሳቢ ገጽታዎች በዝርዝር አብራርተዋል። ባለሙያው ሲያስረዱም ዓለም አቀፉ ማህበረሰብ የሱዳንን ቀውስ ከሩቅ ሆኖ ከመታዘብ ብለውም አንድን ወገን ከመያዝ ሊቆጠብ እንደሚገባ ያሳስባሉ። በአንድ በኩል ከ1 ሚሊዮን በላይ ህዝብ ይኖርባት የነበረችው ኤልፋሽር ከተማ ዛሬ ላይ ሆናም ጥቂት ሺዎች ብቻ የማስተናገዷ የጦርነት አውዳሚነት ቁልጭ አድርጎ የሚያሳይ መሆኑን ገልጸዋል። በተለይም ግጭቱ በተራ መሳሪያዎች ብቻ ሳይሆን በረቀቁ የቴክኖሎጂና በአዲሱ ትውልድ ዘመናዊ መሳሪያዎች የሚካሄድ ሲሆን በርካታ ሀገራትም ለዚሁ ግብዓት በማቅረብ ተባባሪ ናቸው። በተለይም የተባበሩት አረብ ኤሚሬቶች በቻድ፣ በሊቢያ፣ በማዕከል አፍሪካ ሪፐብሊክ፣ በደቡብ ሱዳንና በፑንትላንድ በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ የምታስተላልፍበት ጠንካራ ሎጂስቲክ መስመር ዘርግታለች። ይሁን እንጂ የጦር መሳሪያ ማዕቀብ በመጣል ብቻ ጦርነቱን ለማስቆም አዳጋች መሆኑን የጠቀሱት ባለሙያው ግጭቱ በሁለቱ ጄኔራሎች የስልጣን ፉክክር ቢቀሰቀስም አሁን ግን አህጉሩን የተሻገረና ዓለም አቀፋዊ ይዘት ያለው ውስብስብ ቀውስ ሆኗል ሲሉ ተደምጠዋል። ይኸው በሱዳን የሚታየው የግጭት ድርና ጥልፍልፎች በቀጣይ ወደ ጎረቤት ሀገራት ማለትም ወደ ቻድ፣ ወደ ደቡብ ሱዳን ወይም ኢትዮጵያ ሊዛመት እንደሚችል በስጋት አስጠንቅቀዋል። በሪፖርቱ መሰረትም በሱዳን ጦርነት ውስጥ እጃቸውን ያስገቡ ሀገራትና አካላት በርካታ ናቸው። ባለሙያው ሲከራከሩም ጦርነቱ እንዲባባስና መፍትሄ እንዳይገኝ ያደረገው የኤሚሬትስ ጣልቃ ገብነት ብቻ ሳይሆን ሌሎች በርካታ ሀገራት በተቃራኒ ጎራ ተሰልፈው የሚያደርጉት ድጋፍ ጭምር እንደሆነ ካልታመነበት ግጭቱን ለማስቆም የሚደረገው ዲፕሎማሲያዊ ጥረት ውጤታማ አይሆንም ሲሉ ተደምጠዋል። ይሁን እንጂ ሮይተርስ የዜና ወኪል የሱዳን ጦርነት በዋናነት የተባበሩት አረብ ኤሚሬትስና ኢትዮጵያ ጥፋት እንደሆነ አድርጎ በማቅረብ ያተኮረ ይመስላል። የዜና ምንጭ የዲፕሎማሲና የደህንነት ባለስልጣንን ምንጭ በማድረግ ብለውም የሳተላይት ምስሎችን ዋቢ በማድረግ ኤሚሬትስ የምትደግፈው የጦር ካምፕ በኢትዮጵያ ቤንሻንጉል ጉሙዝ ክልል ውስጥ እየተገነባ መሆኑን ይወነጅላል። ወደ 3ኛ ዓመቱ የተቃረበው የሱዳን እርስ በርስ ጦርነት እጅግ ዘግናኝ ሰብአዊ ቀውሶችን በማስከተል በአሁኑ ወቅት የዓለም አቀፉ ማህበረሰብ ዋነኛ ስጋት ሆኗል። ቀደም ሲል ጊዜያዊ መቀመጫውን በፖርት ሱዳን አድርጎ የቆየው የሱዳን መንግስት መደበኛ ጦር ከሰሞኑ ወደ መዲናዋ ካርቱም መመለሱ እየተነገረ ይገኛል። ጦሩ በበርካታ ግንባሮች ድል እያስመዘገበ ወደ ደቡባዊ የሀገሪቱ ክፍሎች እየገሰገሰ መሆኑ ቢገለጽም የሱዳኑ ፈጥኖ ደራሽ ኃይል አሁንም ድረስ ስትራቴጂካዊ ከተማዎችን እንደተቆጣጠረ ይገኛል። ብለውም በተለያዩ አካባቢዎች ጠንካራ ውጊያዎችን እያደረገ እንደሆነ ይታወቃል። በቅርብ ቀናት ደግሞ በሁለቱ ኮርዶፋ ግዛቶችና ከኢትዮጵያ ድንበር በሚያዋስነው የብሉ ናይል ክልል ውስጥ ውጊያው ተባብሶ ቀጥሏል። ከዚህ ቀደም በካርቱም፣ በስናር፣ በአልጀዚራ፣ በገዳሪፍና በዳርፉር ሲካሄድ የነበረው ጦርነት በአሁኑ ወቅት መልክዓ ምድራዊ አቅጣጫውን ይበልጥ ወደ ደቡባዊ ሱዳን ክፍሎች ማዞሩ ይታወቃል። የሮይተርስ የዜና ወኪል ከሰሞኑ ባወጣውና አነጋጋሪ በሆነው ሪፖርቱ ላይ ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ድጋፍ ታደርጋለች የሚል ከባድ ውንጀላን ሰንዝሯል።
በዚሁ ዘገባው ላይ ኢትዮጵያ በቤኒሻንጉል ጉሙዝ ክልል የጦር ካምፕ በመክፈት ለፈጥኖ ደራሽ ኃይሉ ተዋጊዎች ስልጠና እንደምትሰጥ የጠቀሰ ሲሆን ከዚሁ ድርጊት በስተጀርባም የተባበሩት አረብ ኤሚሬትስ እጅ እንዳለበት አመላክቷል። ምንም እንኳን የኢትዮጵያ መንግስት እስካሁን ለቀረበበት ክስ ይፋዊ ምላሽ ባይሰጥም የተባበሩት አረብ ኤሚሬትስ ግን የቀረበውን ውንጀላ በጽኑ ተቃውማለች። ዘ ናሽናል የተሰኘው ጋዜጣ የካቲት 5 ቀን 2018 ዓ.ም አንድ ስማቸው ያልተጠቀሰ ከፍተኛ የኤሚሬትስ ባለስልጣን ጠቅሶ እንደዘገበው አገሪቱ የሮይተርስን ዘገባ መሰረተ ቢስ በማድረግ ውድቅ አድርገዋለች። ባለስልጣኑ በሰጡት ማብራሪያቸው ላይ እኛ ለፈጥኖ ደራሽ ኃይሉ መሳሪያ፣ ገንዘብ፣ ስልጠናም ሆነ ማንኛውም አይነት ቁሳቁስ ሰጥተን አናውቅም። ትኩረታችንም ሰብአዊ ድጋፍ በሚቀርብበትና የተኩስ አቁም ስምምነት በሚከበርበት ሁኔታ ላይ ብቻ ነው ስትል ተደምጣለች። አገሪቱ በቀጥታም ይሁን በተዘዋዋሪ ለኃይሉ ሎጂስቲክ፣ የትራንስፖርት፣ የድሮን አቅርቦትም ሆነ የጦር ካምፕ ግንባታ ድጋፍ አድርጋለች የሚለውን ክስ አጥብቃ አስተባብላለች። የሱዳኑ ጦርነት መንስኤና ውጤት ላይ ትኩረት ያደረጉ የመገናኛ ብዙሃን እንደሚጠቁሙት ለአሁኑ ቀውስ መሰረታዊ ምክንያት ሁለት ተፋላሚ ኃይሎች ከ4 ዓመታት በፊት የነበራቸው ጥምረት ነው። የሱዳኑ የጦር መሪ ጀነራል አብዱል ፈታህ አልቡርሃንና የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ በጋራ በመሆን በአብደላ ሐምዶክ ይመራ የነበረውን የሲቪል አስተዳደር ከስልጣን መውረዳቸው አገሪቱ አሁን ለምትገኝበት ማቆሚያ ለሌለው ውጥንቅጥ እንደዳረጋት ይገለጻል። ብዙዎች እንደሚስማሙት የጦርነቱ ዋነኛ መዘውር ስልጣንን በብቸኝነት የመቆጣጠር ፍላጎትና ተቀናቃኝን ትጥቅ የማስፈታት ፉክክር የወለደ ሽኩቻ እንደሆነ ይታወቃል። ስለ ሱዳኑ ሰብአዊ እልቂት ሲነሳም ሁለት ወገኖች የታሪካዊ ጥፋተኝነት ድርሻቸውን እንደሚሸከሙ ምሁራን ያስረዳሉ። ከዚህ ባለፈም ከሁለቱ ጄኔራሎች ጀርባ የገዛ ፍላጎታቸውን ለማሳካት የሚጥሩ የውጭ ኃይሎችም እኩል ተጠያቂ መሆን እንዳለባቸውና ችግሩን በዘላቂነት ለመፍታት እንዲህ አይነቱ ሚዛናዊ እይታ ወሳኝ መሆኑን ያሳስባሉ። ጦርነቱ ሱዳን ከጎረቤቶቿ ጋር ያላትን የዲፕሎማሲ ግንኙነት መልክ የቀየረ ሲሆን ግጭቱም ድንበር ተሻጋሪና ተጽዕኖ ማሳደሩን ቀጥሏል። ኢትዮጵያም ከጦርነቱ መጀመሪያ አንስቶ በገለልተኝነትና በአሸማጋይነት ስትቀጥል አሁን ግን ለፈጥኖ ደራሽ ኃይሉ ድጋፍ ትሰጣለች በሚል ክስ እየቀረበባት ይገኛል። ዘ አፍሪካን ሪፖርት የተሰኘው መጽሔትም ጠቅላይ ሚኒስትር አብይ አህመድ በሱዳን የእርስ በርስ ጦርነት ፈጥኖ ደራሽ ኃይሉን እየረዱ ነው በሚል ርዕስም ኢትዮጵያ ለምን በጦርነቱ እንደምትወነጀል የሚያትት ሰፊ ትንተናን አቅርቧል። ከሰሞኑም በብሉ ናይል ግዛት በፈጥኖ ደራሽ ኃይሉና በሱዳን ህዝቦች ነጻነት ንቅናቄ ጥምረት የተፈጸመውን ተከታታይ ጥቃት ተከትሎም ጥቃቱ የተሰነዘረው ከኢትዮጵያ ድንበር በመነሳት በኢትዮጵያ ድጋፍ ነው የሚለው ውንጀላም ዳግም አይሏል። ይሁን እንጂ ኢትዮጵያ በሱዳን ጦርነት እጇን እያስገባች ነው የሚለው ክስ ከቅርብ ጊዜያት ወዲህ እየተፈጠረ እንዳልሆነም ዘገባ ያስረዳል። እንደ ሱዳን ትሪቡን ያሉ የዜና መገናኛ ብዙሃን ውንጀላውን በተደጋጋሚ ሲያስተጋቡ የቆዩ ሲሆን ጀነራል አልቡርሃንም ራሳቸው በ2023 ኢትዮጵያ በቀጥታ ወንጀላቸው ይታወሳል። ይህም በቅርቡ ተሰማ በተባለውና የስልጠና ካምፕ ከመወራቱ ከረጅም ጊዜያት በፊት ለፈጥኖ ደራሽ ኃይሉ ድጋፍ ይደረጋል የሚለው ጥርጣሬ መኖሩን ያሳያል። ሆኖም ሮይተርስ የሱዳን መደበኛ ጦርን ከጀርባ ሆኖ ስለሚያስታጥቁት እንደ ሳውዲ አረቢያ፣ ግብጽ፣ ኤርትራና ቱርክ የመሳሰሉ ሀገራትን ዝርዝር መረጃ ባለመስጠቱ የዘገባው ሚዛናዊነትና ተአማኒነት በበርካቶች ዘንድ ጥያቄ ውስጥ እንዲወድቅ አድርጎታል። በተመሳሳይ ሁኔታም አፍሪካን ኢንቴሊጀንስ የተሰኘው ተቋም ሱዳንና ሶማሊያ ወታደራዊ ትብብር መጀመራቸውን ይፋ አድርጓል። የሱዳን ወታደራዊ ባለሙያዎች በሶማሊያ ጋልሙድ ግዛት በመገኘት ለመልመል ወታደሮች ስልጠና እየሰጡ መሆኑን በዘገባው ጠቁሟል። በሌላ በኩል ቱርክ፣ ግብጽ፣ ኤርትራና ሳውዲ አረቢያ ለሱዳን መደበኛ ጦር የሚያደርጉት ድጋፍ በሰፊ የሚታወቅ ቢሆንም በሱዳን ጦርነት ግን የአረብ ኤሚሬትስ ጣልቃ ገብነት ብቻ ጎልቶ እንዲነገር መደረጉ ይስተዋላል። የሱዳን ጦርነት ከቀጠናው ሀገራት ባለፈም እንደ ሩሲያ ያሉ ራቅ ያሉ ኃይላትም ቀልብ መሳቡ አልቀረም። የሩሲያው የግል የጦር ተቋም የሆነው ዋግነር ግሩፕ ከቀድሞ ፕሬዝዳንት ኦማር አልበሽር ዘመን አንስቶም በሱዳን ምድር እንደሚንቀሳቀስ ይነገራል። በተጨማሪም ሩሲያ በሱዳን የቀይ ባህር ጠረፍ ላይ የጦር ሰፈር ለመገንባት በይፋ ከስምምነት ላይ መድረሷን የሚጠቁሙ ዘገባዎችም ሲወጡ ቆይተዋል። እንደ ኢራንና ኳታር ያሉ ሀገራትም ተመሳሳይ ስትራቴጂካዊ ፍላጎት እንዳላቸው ቢገለጽም በመጨረሻ ግን ቱርክ በሱዳንና ሁልኪ ደሴት ላይ የጦር ሰፈር መመስረቷ የሚታወስ ነው። ከወታደራዊ ትብብር ባሻገር ሩሲያ በሱዳን የወርቅ ማዕድን ልማትና ንግድ ዘርፍ ላይ እስካሁን ድረስ በስፋትና በተለያዩ መንገዶች ተሰማርታ ትገኛለች። ቻታም ሃውስ የተሰኘው የጥናት ተቋም እንዳረጋገጠው የሱዳን ወርቅ መዳረሻው ዱባይ ብቻ ሳይሆን በርካታ ሀገራትን ያካትታል። በጦርነቱ ውስጥ የፈጥኖ ደራሽ ኃይሉን የሚደግፉ ብቻ ሳይሆን ከሱዳኑ መደበኛ ጦር በስተጀርባ ያሉ ሀገራትም የወርቅ ሀብቱ በመጋራት ላይ እንደሚገኙ ተረጋግጧል። ወርቁ ፈጥኖ ደራሽ ኃይሉ ከሚቆጣጠራቸው አካባቢዎች ብቻ ሳይሆን በመደበኛው ጦር ይዞታው ስር ከሚገኙ ቦታዎችም በድብቅ ወደ ውጭ ሀገራት ይወጣል። ለዚህም እንደ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬትስ ያሉ ሀገራት በዋናነት ተጠቃሽ ናቸው። ሰሞኑን የወጡ ሪፖርቶች ደግሞ በተባበሩት አረብ ኤሚሬትስና በሳውዲ መካከል የተፈጠረው ውጥረት አንዱ መንስኤው የወርቅ ሀብት ሽኩቻ መሆኑን ያመላክታሉ። ሁለቱ ሀገራትም እንደ የመን፣ ሶማሊያና ሱዳን ባሉ ሀገራት ላይ በቀውሶቻቸው ውስጥ እጃቸውን የሚያስገቡ
በዋናነት ስትራቴጂካዊ ወደቦችን ለመቆጣጠር እንዲሁም የነዳጅና የወርቅ ሀብትን ለመቀራመት እንደሆነም በሰፊ ይዘገባል። Satellite images appearing to show a large training facility in Ethiopia reportedly used by Sudan's paramilitary rapid support forces. The images released by the Reuters news agency show a camp roughly 30 kilometers from the Sudanese border. ምሁሩ አክለውም የግብጽ ኢኮኖሚያዊ ጥገኝነት ለሌሎች ሀገራት ተጽዕኖ አጋልጧታል ባይ ናቸው። ቀደም ሲል የአሁኑን አስተዳደር ወደ ስልጣን ለማምጣት የተባበሩት አረብ ኤሚሬትስ የገንዘብ ድጋፍ እንዳደረገች ሁሉም አሁን ደግሞ ካይሮ የሳውዲ አረቢያን ጂኦፖለቲካዊ ፍላጎት ለማስፈጸም የምትገደድበት ሁኔታ ተፈጥሯል። ምሁሩ በጦርነቱ ያለውን ኃይል አስተላለፍ ሲያብራሩም ኤሚሬትስ በደቡብ ሊቢያና በቻድ በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ ስታቀርብ፣ ግብጽ በበኩሏ ለሱዳን መደበኛ ጦር የአየር ሽፋን ትሰጣለች። በዚህም ሳውዲና ግብጽ በጋራ የሱዳንን ጦርነት በመደገፍ ረገድ ከፍተኛና ቀጥተኛ ተሳትፎ አላቸው። በሌላ በኩል ከግብጽ በተጨማሪ የኢትዮጵያ ስጋት የሆነችው ኤርትራም አርሚ 7 የተሰኘውን የህወሓት ክንፍ ከሱዳን መደበኛ ጦር ጎን ተሰልፎ እየተዋጋ መሆኑን በሰፊ ይነገራል። እንዲህ አይነቱ ጸረ ኢትዮጵያ ጥምረት በተፈጠረበት ሁኔታም ኢትዮጵያ እጇን አጣጥፋ ከመቀመጥ ይልቅ ብሔራዊ ጥቅሟንና ደህንነቷን የሚያስከብርላት ኃይል ብትደግፍ ሊፈረድባት አይገባም የሚሉ ወገኖች አሉ። የሱዳን ጦርነት ከጀኔራሎቹ የስልጣን ፍልሚያ አልፎም የሀያላን ሀገራት የጥቅም መራኮቻ ወደ መሆን ተሸጋግሯል። ግብጽና ኤርትራን የመሳሰሉ ሀገራት ከሱዳን ጦርነት ጀርባ መሰለፋቸውና ጸረ ኢትዮጵያ ግንባር የመፍጠር አዝማሚያ ማሳየታቸው ለኢትዮጵያ ጉዳዩን ቀጥተኛ የደህንነት ስጋት ያደርገዋል። በመሆኑም ሀገራት ለወርቅና ለስትራቴጂካዊ የበላይነት በሱዳን ምድር በሚፋለሙበት በዚህ ወቅት ኢትዮጵያ ጥቅሟና ደህንነቷን ለማስጠበቅ የምታደርገው ጥረት ከከበባት ውስብስብ ጂኦፖለቲካዊ ጫና አንጻር የሚጠበቅና የማይቀየር ምርጫ መሆኑን በርካቶች ይናገራሉ። ምንም እንኳን ዘገባው በኢትዮጵያ ላይ ያነጣጠሩ ውንጀላዎችን በስፋት ቢያስተጋባም በተቃራኒው የቀረቡ መላምቶችና መከራከሪያዎችን በሚዛናዊነት ለመዳሰስ ጥረት አድርጓል። ኢትዮጵያ በሱዳኑ ጦርነት ጣልቃ ገብታለች የሚለው ግምት በበርካታ ታሪካዊና ፖለቲካዊ መነሻዎች ላይ የተመሰረተ መሆኑን ሪፖርቱ አመላክቷል። ከእነዚህም መካከል አንደኛውና ዋነኛው በሁለቱ ሀገራት መካከል ለዘመናት የዘለቀው በለውም እስካሁን መፍትሄ ያላገኘው የድንበር ውዝግብ የፈጠረ አለመተማመን ስሜት እንደሆነም በስፋት አትቷል። ቀደም ሲል የደቡብ ሱዳን መገንጠል ያስከተለው የእርስ በርስ ጦርነትም ሆነ በኢትዮጵያ ውስጥ የተካሄዱ ግጭቶች ሁለቱ ሀገራት እርስ በርስ የሚካሰሱባቸውና መጠራጠሪያ የሚያደርጓቸው ጉዳዮች ነው መቆየታቸውን በዘገባው ተመላክቷል። አሁን ላይ ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች የሚለው ግምትም በተጨባጭ ማስረጃ ቢደገፍ እንኳን ድርጊቱ የተባበሩት አረብ ኤሚሬትስ ፍላጎት ለማርካት ብቻ የሚከናወን ነው ብሎ መደምደም የተሳሳተ መሆኑን ዘገባው ያስረዳል። ኢትዮጵያ በሱዳኑ ጉዳይ ጣልቃ የመግባት ፍላጎት ባይኖራት እንኳን ይህን ለማድረግ የሚያስገድዷት እንደ ሀገር በርካታ የራሱ የሆኑ ስትራቴጂካዊና ብሔራዊ ምክንያቶች እንዳሏት ተጠቁሟል። አንዳንድ ወገኖች ይህኑ መከራከሪያ በማጠናከር በጎረቤት ሱዳን ከሩቁም ከቅርብ የሚመጡ የውጭ ኃይሎች የገዛ ፍላጎታቸውን ለማስፈጸም በሚረባረቡበት ወቅትም ኢትዮጵያም አፍንጫዋ ስር የሚካሄደውን ሁኔታ እጇን አጣጥፋ ልትመለከቱ አይገባም ሲሉ ይሞግታሉ። በምስራቅ በኩል ዋነኛ የኢትዮጵያ የገቢና የውጭ ንግድ መስመር የሆነችው ጅቡቲም ከ10 ያላነሱ የውጭ ሀገራት የጦር ሰፈሮች በወደቦቿ አስተናግዳለች። በሌላ በኩል ደግሞ ኤርትራ የባህር በር ጥያቄ ቀረበ በሚል በኢትዮጵያ ላይ የጠላትነት ፖሊሲን ከማጠናከሯ ባለፈ ግብጽና ሶማሊያን በማሰባሰብ ጸረ ኢትዮጵያ ግንባር ለመፍጠር ስትተጋ መቆየቷ ኢትዮጵያ በሱዳን በኩል ለምታደርገው እንቅስቃሴ የብሔራዊ ደህንነት ጥበቃ አካል እንደሚያደርገው ይገለጻል። የደህንነት መረጃዎች እንደሚያመላክቱትም ግብጽ የሱዳንን ጦርነት ከብሔራዊ ደህንነቷና ከአባይ ውሃ ፖለቲካዊ ህልውና ጋር አቆራኝታ ትመለከተዋለች። በመሆኑም ለሱዳን መደበኛ ጦር ከዲፕሎማሲያና የሎጂስቲክ ድጋፍ ባሻገር በፈጥኖ ደራሽ ኃይሉ ይዞታዎች ላይ የአየርና የድሮን ጥቃት በመሰንዘር በግጭቱ ውስጥ ቀጥተኛ ተሳትፎ እያደረገች ትገኛለች። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ዶክተር አንድሬስ ክሬግ በሱዳን ቀውስ ብዙውን ጊዜ ፈጥኖ ደራሽ ኃይሉና የተባበሩት አረብ ኤሚሬትስም በዋና አጥፊነት ቢነሳም ግብጽም በጦርነቱ ውስጥ ዋና ተዋጊ ሆናለች። ካይሮ ቀደም ሲል የነበራትን ቀጠናዊ ተጽዕኖ አጥታ በአሁኑ ወቅትም በምዕራባውያንና በባለጸጋ የአረብ ሀገራት የገንዘብ ድጋፍ የምትተዳደር ሀገር ሆናለች ሲሉ ይተቻሉ።